ትዳር ላይ የወንዶች የትዳር ምርጫ ላይ ብዙ ነገሮች ይነሳልና ወንድ ልጅ የምትገዛለትን ሴት ማግባት ይፈልጋል። እዚህ ወንዶች ዝቅ ከነሱ በትምህርት በእውቀት በመልክ ወይም በብዙ ነገር የምታገለግላቸውን ሴት ለሚስትነት ለጮኝና ለጓደኝነት ለጮኝነትና ለፍቅሩ ጊዜ ደግሞ የሚደምቅባትን የሚታይባትን ሴት ይመርጣል ይላል። እውነቱ ውሸት አንተ ትመጣለህ። ለምንድን ነው ደግሞ በደንብ እውቀቷ የበለጸገች በሀብት የበለጸገች ሴት ትዳር ማታገኝልህ? አንድ አሳጥረሽ ለምንድን ነው የተማረችን ሴት ወንዶች የማይፈልጉት? እንደዚህ ያሳማ ጀነራል እንዳላረግ አርገሽ አስቀምጪ። ምክንያቱም ሚዲያ ነው ሊወራ ይገባል። ይኸውላችሁ ትዳር ውስጥ ሲገባ በተለይ በትምህርቱ ዓለም ላይ ያሉ እህቶቼ ትዳርንና ማዕረግ ይምታታባቸዋል። አንዲት ሴት ስለተማረች ስትገባ የተለየ የሚስትነት ማዕረግ አይኖራት። ከዚህ ነው የሚጀምረው ፈተና። ስትገባ ሰውነቷን ነው የሚያገባው፣ ስሜቷን ነው የሚያገባው፣ እምነቷን ነው የሚያገባው፣ አክቷን አይደለም። ወንድ ልጅ ደግሞ በትዳር ውስጥ በቃ ማለት በዚህ በግንኙነት ወይም ሪሌሽን ትዳር ውስጥ ከባዱ አክት ነው ንቀት። ስለዚህ እቺ ነገር በግልጽ እንደውም ዛሬ ካነሳሽው አይቀር እናወራበታለን። ለምን መሰለሽ? ለምሳሌ ባለቤቴ ዶክተር ከሆነች ማዕረጓን አይደለም ማገባው፣ ማዕረጓን የጫነቿን ሴት ነው ማገባው። የመጀመሪያው ፊሊንግ ማዕረጉን አይደለም። አንዳንዶቹ ምን ይላሉ? ልጄ ዶክተር ናት ይላሉ። ጥሩ ነው፣ መማሯ ጥሩ ነው፣ ይደገፋል፣ ብሬኗ ጥሩ ነው፣ መግባባትን ያመጣል፣ ልጅ አስተዳደግ ላይ ጥሩ ልትሆን ትችላለች። ባልጋ ስትመጣ ግን ሚስት ነው መሆን ያለባት። አሁን ይሄ ነው የሚምታታብን። እሷም ስለተማረች የምትጠብር ከሆነ ጢባሮን አይቀበልም ወንድ። በጣም በትዳር ውስጥ ከባዱ ነገር ይኸውልሽ ንቀት፣ የበላይነት። ትዳር የውዴታ ግዴታ ነው። ስለዚህ እዛ ውስጥ ተምራለች፣ ጎበዝ እንኳን ተማረች፣ ተሻሽላለች እንኳን ተሻሻለች። ስለዚህ የተወሰኑ የተማሩ ሴቶች ያደረጉት አክት ግን ሀስቲ ጀነራላይዝ የብዙ ሴቶችን ስም አጠፋ። ወንዶች ደግሞ እንዲፈሯቸው ሆነ። እቺማ ዶክተር ናት ኦር ኢንጂነር ናት ኦር ፓይለት ናትና እንዴት እቀርባታለሁ ይላል። ብዙ ፕሮፌሽናል የሆኑ ሴቶች ደግሞ ዴሮፕን ጠጋ ብለን ብንጠይቃቸው ሴትነታቸው ጥሩ ነው፣ ሰው ናቸው፣ ግን ይፈራሉ። ለምን አይታዘዙም? ለትዳር ለወንድ አይደለም ለትዳር። ሴት መፍራት እንዳለ ሆኖ ግን ከራስ ጋር ያለ ውድድርም ሚዛን ውስጥ አይገባም ወይ? ምክንያቱም በሴቷ ሚዛን መለካትና የመጣንበት ባህል አለ። ወንድ ልጅ ሴት ልጅ ከወንድ መብለጥ የለባትም በሁሉ ነገር ይባላል። እሱ ፍርሃትም የለም እናንተ ውስጥ? ያ ብቻ ነው ብዬ አላስብም። ኖ ፍርሃቱ አለ። ራሷ የተማረች ሴት ትመርጧለች ወይ ነው። ለምሳሌ ጎበዝ ነጋዴ ያልተማረ አቅም ካለው ስትል እኔ እኮ ዶክተር ነኝ፣ ስለዚህ ምን ይሆናል ማለት ትዳራቸውን ይነቀንቀዋል። እሷን ፈልገው አይደለም ከነበረችበት። አው ለፍታለች፣ ለፍታ እኮ ነው የተማረችው ነገር ግን ትዳሯን የሚያቆም መሆን አለበት። የኔ ስታንድ እንደዛ ነው። ፐርሰናሊ ትዳሯን ማቆም መቻል አለበት። የምትፈልገውን ሰው ማግኘት አለባት። ማዕረግ ከሆነ በማዕረግ ደረጃ ነው የምታገባው ማለት ነው። ስለዚህ እዛው ሰውነትን መፈለግ ማለት ነው። ማዕረግን እንደ ክራይቴሪያ አለማድረግ። ኢቨን አንዳንድ ሽምግልና ላይ ልጄ እኮ ዶክተር ናት ይላሉ። የስ ግን ሕክምናዋን አይደለም የፈለገው፣ ሴትነቷን ነው የፈለገው። ሚስት ሊያረጋት ነው። እሱ ፍላጎት ነው። እኔ የተመሳሳይ ሰው ባይጋባ ደስ ይለኛል። ለምሳሌ ተመሳሳይ ስራ ላይ ያለ ሰው ቦሪንግ ነው የሚሆነው እንትኑ። አንዳንድ ጊዜ ለምሳሌ ጋዜጠኛ ከጋዜጠኛ ጋር ካንቺው ልጀምርና ጋዜጠኛ ከጋዜጠኛ ጋር ወሬው አንድ አይነት ነው የሚሆነው። የተለያየ ከሆነ ግን ይጣፍጣል። ጋዜጠኛው ነው እሱ ለምሳሌ ኮንስትራክሽን ላይ የሚሰራ ስለ ኮንስትራክሽን ነው መጥቶ የሚያወራው፣ እሷ ስለ ጋዜጠኛ ስለ ወሬው ስለ ይዋሃዳል። ግን ያልሽው የማዕረግ ጉዳይ ማዕረግ ትዳር አይሆንም። ወታደራዊ ማዕረግ በሉት ትምህርታዊ እንትን በሉት ትዳር አይሆንም። ትዳር ምንድን ነው የሚፈልገው? ሃምብልነስ፣ መገዛት ለትዳሩ ለሰውየው አይደለም ወይም ለሴትየው አይደለም፣ እርስ በራስ ማለት ነው። ምክንያቱም ማዕረጉን እኔ ዶክተር ነኝ እና ዶክተር ስትኝ ቤት ስትገቢ ምንድን ነው የምታደርጊልኝ? ልታክሚኝ አይደለም። ምን መደረግ አለበት? ሰው ሁኝልኝ፣ ሰው ሚስት ሁኝልኝ። ሚስቴን ቤት ውስጥ ዶክተር ብዬ አልጠራትም። ጉዳዩ ባለቤቴ ናች። ደን የእኔ ማዕረግ ለልጆቼና ለሚስቴ አባት ነኝ፣ ለልጆቼ ለሚስቴ ባል ነኝ። በቃ አለግ እኔ ገና ለምሳሌ አንድ እንደ ኢሹ ብና ገና እኔ ማዕረግ አለኝና ለቤቴ ዝቅ አልልም። ለምሳሌ ሰራተኛ ከሌለች ተጋግዘን ጉድ አንል የምንል ከሆነ ትዳሩ ጨው የለውም። እንደሱ ግን ማትል ሴት አለች፣ እንደሱ የማትል ሴት አለች ይያላል። እሱ ፍራቻው ተወራ። አሁን ምን ሆነ መሰለች? ትንሽ እኮ ነው ነገሮቹ ያሉት። ግን ምን ሆነ? ከፍ ተደርጎ ተወራና የተማረ ሴት መፍራት ጀመረ። ከዛ ምን ተሰጠ ማለት ነው? ወንዶች የበታችነትን ስለማይቀበሉ ነው ይላል። ወንድ ልጅ ትዳር ውስጥ የማይቀበለው ነገር ሁሌ ክሊር ነው። ንቀትን አይፈልግ። የበታችነት የማይቀበለው ምትንቀው ሚስት